በተለይ ህፃናት በተወለዱ በመጀመሪያው ወር ህፃኑ በቂ የጡት ወተት እያገኘ አለመሆኑን የምናይባቸው የማስጠንቀቂያ ምልክቶች ምንድን ናቸው? እንዴት ናቸው? ዶክተር ማሌክ ጌትነት ነኝ፣ የህፃናት ስፔሻሊስት ነኝ ከማዳን የህፃናት ልዩ ክሊኒክ። ጨቅላ ህፃናት የጡት ወተት በበቂ ሁኔታ እያገኙ አለመሆኑን የሚያሳዩ የማስጠንቀቂያ ምልክቶች፣ አንደኛ ከ10% በላይ የሚሆነውን የሰውነታቸውን ክብደት መቀነስ ምልክት ካሳዩ፣ ሁለተኛው እድሜያቸው ከ7 እስከ 10 ቀን በሚሆንበት ጊዜ ከተወለዱበት ኪሎ በታች በሆኑ፣ ሶስተኛው ከጠቡ በኋላ ቢያንስ ለ1 እና ለ2 ሰዓት ተረጋግተው መተኛት ካልቻሉና የሚነጫነጩ ወይም የሚያለቅሱ ከሆነ፣ አራተኛው በቂ የሆነ ሽንት ከሌላቸው። ኖርማሊ ዳይፐር ከ4 እስከ 6 ጊዜ ድረስ እንድንቀይር ይጠበቃል። ይህንን ማድረግ ካልቻለ የጡት ወተት በቂ ላይሆን ይችላል ማለት ነው። አምስተኛው ህፃናቱ ካካ ቶሎ ማይሉ ከሆነ፣ እዚህ ጋር ላስታውሳችሁ የምፈልገው አራስ ህፃናት ከ5 እስከ 7 ቀን ካካ ላይሉ ይችላሉ። ግን ከላይ ያሉ ተጨማሪ ምልክቶች ካሏቸው የጡት ወተት ማነስ ምልክትም ሊሆን ይችላል። ስድስተኛው የሰውነት ፈሳሽ እጥረት ምልክቶችንና የሰውነት ቢጫ መሆኑን የሚያሳዩ ከሆነ የጡት ወተት በበቂ ሁኔታ እያገኙ አለመሆኑን አመላካች ሊሆን ይችላል። የጡት ወተት በቂ የማይሆንባቸው ምክንያቶችስ ምንድን ናቸው? ከህፃኑ አንጻር ስናየው አንደኛው ህፃኑ ከጊዜ በፊት የተወለደ ከሆነ ይሄ ህፃኑ የመጥባት ችሎታው ዝቅተኛ ስለሆነ እንዲሁም ደግሞ የመጥባትና የመዋጥ ኮኦርዲኔሽኑ በደንብ የዳበረ ስላልሆነ የጡት ወተት በበቂ ሁኔታ እንዳያገኝ ሊያደርገው ይችላል። ሌላው በአፍንጫ፣ በአፍ፣ በላንቃ አካባቢ ያሉ የአፈጣጠር ችግሮች ካሉ ህፃኑ በአግባቡ እንዳይጠባና በቂ የጡት ወተት እንዳያገኝ ሊያደርገው ይችላል። ሌላው ደግሞ ህፃኑን ስንጠባ የምንይዝበት አያያዝ አታችመንት ነው፣ ፖዚሽኒንግ የምንለው ማለት ነው። እሱ ትክክል ካልሆነ ህፃኑ በአግባቡ ወተት እንዳያገኝ ሊሆን ይችላል። ከእናት አንጻር ስናየው ደግሞ ከልክ በላይ የሆነ ውፍረት ካለ፣ የስኳር ህመም ካለ፣ በወሊድ ጊዜ የሚያጋጥም የደም መፍሰስ ከባድ የሆነ የደም መፍሰስ ካለ፣ እንዲሁም ደግሞ በእርግዝና ጊዜ የጡት ለውጦች መኖር ያለባቸው ካልተከሰቱ፣ እናት ደግሞ በቂ ምግብ፣ ፈሳሽ እንዲሁም እረፍት ማታገኝ ከሆነ የጡት ወተት በበቂ ሁኔታ ላታመርት ትችላለች። ስለዚህ እነዚህ ችግሮች በእናት ወይም በልጅ ላይ ካየን በአፋጣኝ ወደ ሕክምና መሄድና ችግሩን በጊዜ ማስተካከል ይኖርብናል። ይህ ቪዲዮ ለብዙ ወላጆች ጠቃሚ ስለሆነ ላይክ፣ ሼር፣ ፖስት በማድረግ ለብዙዎች ማድረሳችሁ እንዳትረሱ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።